በቅድሚያ ፕሌይ ስቶር ላይ በመግባት ኢትዮ ላይፍ ሉሚና የሚለውን አፕ ያወርዱ። ከዛም በመቀጠል አፑን ይክፈቱ። አፑን ሲከፍቱ 5 አይነት የቋንቋ ምርጫ ያመጣሉታል። ከዛ ውስጥ ለእርሶ ተስማሚ የሆነውን ይምረጡ። ቋንቋውን ከመረጡ በኋላ እያነበቡ ስክሪኑን ወደ ጎን ያድርጉ። ሳይን አፕ የሚለውን በመንካት ወደ ቀጣይ ክፍል ይግቡ። ከዛም በመቀጠል በቅድሚያ የራስዎን ስም፣ ከታች የአባቶን ስም፣ ከዛም በታች ባለው ላይ የአያቶን ስም ያስገቡ። ከዛም ስልክ ቁጥሮን ያስገቡ። ስልክ ቁጥሮን ካስገቡ በኋላ ፒን የሚለው ቦታ ላይ እርስዎ የፈለጉትን 6 ዲጂት ቁጥር ያስገባሉ። ከዛም ወደ ታች በመውረድ ሳይን አፕ ይላሉ። ከዛም ፒን ይጠይቆታል። በኤስኤምኤስ የሚላክሎትን ፒን በማስገባት ወደ ቀጣዩ ክፍል ይገባሉ። በቀጣዩ ክፍል የናሽናል አይዲ ጥያቄ ይቀርብሎታል። እሱን ጥያቄ ይመልሱ። እሱን ከመለሱ በኋላ ባለው ክፍተት ቦታ ላይ የናሽናል አይዲ ኤፍአይኤን ኦር ኤፍኤን ነምበር ያስገቡ። አስገብተው ሲጨርሱ ጌት ኦቲፒ የሚለውን ይጫኑ። ከዛም በመቀጠል በስልኮ የሚላክሎትን ነምበር በቀጣዩ ክፍል ያስገቡ። ከዛም በመቀጠል ወደ ቻት ቦት ይወስዳችኋል። ይህም ላይ የሚጠይቃችሁን በመመለስ መቀጠል ይኖርባችኋል። ከዛም ፎቶአችሁን በስልካችሁ የፊት ካሜራ እንድታነሱና እዚሁ ቻት ላይ እንድትልኩ ይጠይቃችኋል። ኢትዮ ላይፍ ሉሚና አፕ ፎቶ ማንሳት እንዲችል ሲጠይቃችሁ while using the app የሚለውን በመምረጥ ፎቶአችሁን አንስታችሁ መላክ ትችላላችሁ። ከዛም በመቀጠል ወደ ሉሚና የህይወት መድን ወደምትገዙበት ፔጅ ያስገባችኋል። በመረጣችሁት የገንዘብ ልክ ፔይ የሚለውን ስትጫኑ 2 አይነት የመክፈያ ምርጫዎችን ፔይ ዊዝ ሳንቲም ፔይ እና ፔይ ዊዝ ቻፓ የሚለውን በመጫን ወደ ቀጣይ መሄድ እንችላለን። ከዛም የሚፈልጉትን ባንክ በመምረጥ እንዲሁም ስልክ ቁጥሮን በማስገባት ያገናኙ። በመቀጠልም እዚህ ጋር የመጣላችሁን የይለፍ ቃል ኮፒ በማድረግ በመረጣችሁት ባንክ ላይ ፔስት በማድረግ ክፍያችሁን ማጠናቀቅ ይችላሉ። ከዚያም ወደ ሉሚና አፕ በመመለስ ቤኒፊሻሪ የሚለው ውስጥ በመግባት እና ያሉን ባዶ ቦታዎችን በመመለስ እርስዎ የገዙት የህይወት መድን ድርሻ ተካፋይ ወይም የህይወት መድን የሚገዙለት ሰው መረጃ ማስገባት ይችላሉ። ከዚህ ቀጥሎም የኢትዮ ጀነራል ላይፍ ኢንሹራንስ ፖሊሲ የሚፈልጉትን ቋንቋ አድርገው በማንበብ መረዳት ያስፈልጋል።